ጤና ይስጥልን ክቡራን ተመልካችና ተከታዮቼ እንደምሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን የምናየው በአውቶማቲክ ተሽከርካሪዎች ላይ የሚገኙትን ፊደሎችና ቁጥሮች እንዲሁም ደግሞ እንዴት አድርገን ማሽከርከር እንደምንችል እናያለን። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከመጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። እንግዲህ በዛሬ ፕሮግራማችን የምናየው አንድ አሽከርካሪ አውቶማቲክ ተሽከርካሪን ሲያሽከረክር እንዴት አድርጎ ማሽከርከር አለበት የሚሉትን ነገሮች እናያለን። የአውቶማቲክ ተሽከርካሪዎች ማርሻቸው አካባቢ እንግዲህ የተለያዩ ቁጥሮችና የተለያዩ ፊደሎች አሉ። የነዛን ፊደሎች ትርጉም እንዴት አድርገን እነዛን ፊደሎች እንደምንጠቀም ለየትኛው ቦታ መጠቀም እንደምንችል እናያለን። አብራችሁን ቆዩ። በአውቶማቲክ ተሽከርካሪ ላይ እንግዲህ የመጀመሪያ የምናየው ምንድነው? ፒ ነው። ፒ ማለት ፓርኪንግ ማለት ነው። ይሄ እንግዲህ የሚያገለግለው መቼ ነው? ተሽከርካሪያችንን ሙሉ በሙሉ ማቆም ስንፈልግና የኃይል አስተላላፊ ክፍሉ ሙሉ በሙሉ መቆለፍ ስንፈልግ ፒ ፖዚሽን ላይ አድርገን እናቆማለን ማለት ነው። ስለዚህ ተሽከርካሪን እያሽከረከርን እያለ ማሽከርከሩን ጨርሰን ልክ ማቆም ስንፈልግ ምን እናደርጋለን? መጀመሪያ ተሽከርካሪን ሙሉ በሙሉ በእግር ፍሬናችን ይዘን እናቆመዋለን። ከዛ ማርሻችንን ኒውትራል ፖዚሽን ላይ እናደርጋለን። በመቀጠል እጅ ፍሬናችንን እንስባለን። ተሽከርካሪው ክብደቱ ሙሉ በሙሉ የእጅ ፍሬኑ ላይ መሆኑን ካረጋገጥን በኋላ የማርሻችንን እጀታ ወደ ፒ ፖዚሽን እንወስደዋለን ማለት ነው። ስለዚህ ፒ የሚጠቅመው ተሽከርካሪው ሙሉ በሙሉ ለማቆም እንዲሁም ደግሞ የእጅ ፍሬንን ለማገዝም ያገለግላል ማለት ነው። ስለዚህ ፒን የምንጠቀመው ተሽከርካሪ ለረጅም ጊዜ ማቆም ስንፈልግ የኃይል አስተላላፊ ክፍሎቹ ሙሉ በሙሉ እንዳይንቀሳቀሱ መቆለፍ ብንፈልግ ፒን እንጠቀማለን ማለት ነው። ለምሳሌ እጅ ፍሬናችን ባይሰራ በፒ ብቻ ማቆም እንችላለን፣ ግን አይመከርም። ማቆም ያለብን ምን ጊዜ መጀመሪያ በእጅ ፍሬናችን ነው። በእጅ ፍሬናችን ካቆመን በኋላ እንዲያግዘው ወደ ፒ ፖዚሽን የምንወስደው ማለት ነው። ስለዚህ ፒ ለረጅም ጊዜ ለማቆም ያገለግላል ማለት ነው። ሌላኛው አር ነው። አር ማለት ሪቨርስ ነው። በማኑዋል ተሽከርካሪዎችም ላይ እንደምናየው አር ፖዚሽን ላይ ስናደርገው ተሽከርካሪያችን ወደ ኋላ ይንቀሳቀሳል። በአውቶማቲክ ተሽከርካሪዎችም ላይ አር ስናደርግ ተሽከርካሪያችን ወደ ኋላ ይንቀሳቀሳል ማለት ነው። ስለዚህ ሪቨርስ ማለት ነው አር። ይሄን እንግዲህ ወደ ኋላ ማሽከርከር ስንፈልግ የምንጠቀምበት የማርሽ አይነት ነው ማለት ነው። አር ፖዚሽን እንግዲህ አድርገን ማሽከርከር ስንፈልግ የምናደርገው ጥንቃቄ አለ። ወደ ኋላ ስለምናሽከረከር ስፖኪዎቻችንን ማየት ያስፈልጋል። የግራ ስፖኪዮ፣ የቀኝ ስፖኪዮ እንዲሁም የውስጠኛውን ስፖኪዮ ከኋላ ያለውን ትዕይንት አይተን ነው አር አስገብተን ወደ ኋላ መንዳት ያለብን ማለት ነው። ስለዚህ አርን የምንጠቀመው ወደ ኋላ ለማሽከርከር ወይ ደግሞ ሪቨርስ ድራይቪንግ ነው ማለት ነው። ሌላኛው ኤን ፖዚሽን ነው። ኤን ማለት ኒውትራል ማለት ነው። በማኑዋል ተሽከርካሪዎችም ላይ ኤን አለ። ኤን ማለት ዜሮ ማርሽ ነው። በአውቶማቲክ ተሽከርካሪ ላይ ኤንን የምንጠቀመው ተሽከርካሪውን እያሽከረከርን ያለ ለአጭር ጊዜ ማቆም ስንፈልግ ምን እንጠቀማለን? የኤን ፖዚሽን እንጠቀማለን ማለት ነው። ይሄ ማለት እንግዲህ ሙሉ የኃይል አስተላላፊ ክፍል ፍሪ ነው ማለት ነው፣ ወይም ደግሞ ዜሮ ነው ማለት ነው። ስለዚህ ተሽከርካሪያችንን ለአጭር ጊዜ ማቆም ስንፈልግ ኤን ፖዚሽን ላይ አድርገን ማቆም እንችላለን። ነገር ግን ኤን ፖዚሽን ላይ አድርገን ልክ እንደ ፓርኪንግ ፖዚሽን አንተውም ማለት ነው። የእግር ፍሬን ወይም ደግሞ የእጅ ፍሬን ልናግዘው ይገባል ማለት ነው። ኤን ፖዚሽን ላይ አድርገን ብቻ የምንተው ከሆነ ተሽከርካሪያችን ቁልቁለት ላይ ወይ ደግሞ ዳገት ላይ ከሆነ ሊንሸራተትብን ይችላል ማለት ነው። ስለዚህ ኤን ፖዚሽን የምንጠቀመው ለአጭር ጊዜ፣ ለምሳሌ የትራፊክ ላይት ሲያስቆመን፣ መንገድ የተጨናነቀ ቦታ ላይ ስናሽከረክር ማርሻችንን ኤን ፖዚሽን ላይ አድርገን በእግር ፍሬን እናገዟለን። የተወሰነ ረዘም ላለ ጊዜ ደግሞ የምንቆም ከሆነ ደግሞ የእጅ ፍሬን እናገዟለን ማለት ነው። ተሽከርካሪውን ደግሞ ከዛ በላይ ደግሞ እንቆም ከሆነ ኤንን እንተውና ወደ ፓርኪንግ ፖዚሽን እንወስዷለን ማለት ነው። ስለዚህ ኤንን የምንጠቀመው ተሽከርካሪያችንን ለአጭር ጊዜ ለማቆም፣ ተሽከርካሪያችን ደግሞ ኤሌክትሪካል ችግር አጋጥሞት ወይ መነሳት አቅቶት ተሽከርካሪውን ጎትተን የሆነ ቦታ ለመክፋት ወይ ደግሞ ለማንቀሳቀስ ወይ ለመጫን ስንፈልግ ኤን ፖዚሽን ላይ አድርገን እየገፋን ተሽከርካሪውን መሄድ እንድንችል ይረዳናል ማለት ነው። ስለዚህ ኤንን የምንጠቀመው ተሽከርካሪው ለአጭር ጊዜ ለማቆም፣ ተሽከርካሪው ሲበላሽ በዜሮ ማርሽ አድርገን ለማንከባለል እንጠቀማለን ማለት ነው። ስለዚህ ለነዚህ ፐርፐዞች እንጠቀምበታለን ማለት ነው። ሌላኛው ዲ ነው። ዲ ፖዚሽን ማለት ተሽከርካሪውን ወደፊት ለመንዳት የምንጠቀምበት የአውቶማቲክ ትራንስሚሽን የማርሽ አይነት ነው ማለት ነው። ዲ እንግዲህ ስንጠቀም ተሽከርካሪው ለምሳሌ 4 ስፒድ አውቶማቲክ ትራንስሚሽን፣ 6 ስፒድ አውቶማቲክ ትራንስሚሽን፣
8 ስፒድ አውቶማቲክ ትራንስሚሽን ቢሆን ለምሳሌ ከአንደኛ ማርሽ ጀምሮ እስከ 8ኛ ማርሽ ወይንም ከአንደኛ ማርሽ እስከ 6 ወይንም ከአንደኛ ማርሽ እስከ 4ኛ ማርሽ እንደ ተሽከርካሪው ፍጥነት ሁኔታ እንደ ኢንጂኑ አርፒኤም ሁኔታ እንደ ትሮትል ቫልቫችን እንቅስቃሴ ወይ ደግሞ ሴንስ ሁኔታ ጥርሶቹን እየቀያየረ ይሄዳል ማለት ነው። ስለዚህ ነዳጅ እየሰጠን በመንሄድ ጊዜ ጥርሶቹን እየቀያየረ ይሄዳል። ነዳጅ ደግሞ ስንከለክለው እየቀነሰ ይሄዳል። ይሄ እንግዲህ ሜዳማ ቦታ ላይ ሲሆን ነው ማለት ነው። ቁልቁለት ላይ ሲሆን ነዳጅ ባንሰጠው ማርሾቹን የተሽከርካሪውን ፍጥነት እያየ እየጨመረ ሊሄድ ይችላል። ዳገት ላይ ደግሞ ነዳጅ ካልሰጠነው የምንፈልገውን ፍጥነት ወይ ደግሞ ጥርሶቹን እየቀያየረ ላይሄድ ይችላል። ስለዚህ ዲ ፖዚሽን የምንጠቀመው አውቶማቲክ ትራንስሚሽን ላይ ፎር ሲቲ ድራይቪንግ ወይ ደግሞ ሬጉላር ድራይቪንግ ላይ ነው የምንጠቀመው ማለት ነው። ስለዚህ ዲ ስናደርገው ተሽከርካሪው ፍጥነቱን እየጨመረ ይሄዳል። ነዳጁን ደግሞ ስንቀንስ ተሽከርካሪው ፍጥነቱን እየቀነሰ ይሄዳል ማለት ነው። ስለዚህ ዲን የምንጠቀመው ለእንደዚህ አይነት ፐርፐዝ ነው ማለት ነው። ሌላኛው ሁሉም ተሽከርካሪዎች ላይ ባይገኝም ኤስ ፖዚሽን አለ። ኤስ ማለት ስፖርት ድራይቪንግ ነው ማለት ነው። ተሽከርካሪያችንን በከፍተኛ ፍጥነት ማሽከርከር ስንፈልግ፣ ተሽከርካሪ መደረብ ስንፈልግ፣ ኩርባ መንገዶች ላይ ስንጠቀም ኤስ ፖዚሽን ላይ አድርገን ብናሽከረክር ከፍተኛ የሆነ ፍጥነትና ጉልበትን ማግኘት እንችላለን ማለት ነው። ስለዚህ ኤስን የምንጠቀመው ለከፍተኛ ፍጥነትና ለከፍተኛ ጉልበት እንጠቀመዋለን ማለት ነው። ነገር ግን ለሬጉላር ድራይቪንግ አይመከርም፣ የነዳጅ ፍጆታው ከፍ ስለሚል ማለት ነው። ስለዚህ ከተማ ውስጥ የምናሽከረክር ከሆነ ወደ ዲ ፖዚሽን እንቀይራለን። ለምሳሌ በሀገራችን ላይ ያሪስ ኮምፓክት ላይ፣ ያሪስ ቤልታ ላይ ይኖራሉ እነዚህ የማርሽ አይነቶች ማለት ነው። ስለዚህ ዲ እና ኤስ አብረው ናቸው ያሉት። ከተማ ውስጥ የምናሽከረክር ከሆነ ኖርማል ድራይቪንግ ላይ የምንጠቀም ከሆነ ዲ ፖዚሽን ላይ እንጠቀማለን። ነገር ግን ፍጥነት የምንፈልግ ከሆነ ተሽከርካሪ መቅደም የምንፈልግ ከሆነ ከፍተኛ ጉልበት የምንፈልግ ከሆነ ደግሞ ወደ ኤስ ፖዚሽን ላይ አድርገን በፍጥነት ያንን ቦታ ማለፍ እንድንችል ይረዳናል ማለት ነው። ግን ለሬጉላር ድራይቪንግ መጠቀም የለብንም የነዳጅ ፍጆታው ከፍ ስለሚል ማለት ነው። ስለዚህ ኤስ ወይ ደግሞ ስፖርት ድራይቪንግ ለእንደዚህ አይነት ፐርፐዝ እንጠቀመዋለን ማለት ነው። ሌላኛው አብዛኛው ተሽከርካሪ ላይ ባይገኝም ለምሳሌ አንዳንድ ተሽከርካሪዎች ላይ ይኖራሉ። አውቶሜትድ ማኑዋል ትራንስሚሽን ላይ፣ አንዳንድ ደግሞ ዱዋል ክለች ትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች ላይ ሊኖር ይችላል ማኑዋል ሞድ ማለት ነው። ስለዚህ ከዲ ፖዚሽን እናወጣና ወደ ፕላስ ወይም ማይነስ ወደሚለው ቦታ ላይ ስንወስድ ማኑዋል ፖዚሽን ሆነ ማለት ነው። ስለዚህ ይሄንን እንግዲህ የምንጠቀመው እንዴት ነው? ወደ ፕላስ አቅጣጫ ማርሻችንን የምንስበው ከሆነ ጥርስ እየደማመረ ይሄዳል። ወደ ማይነስ አቅጣጫ ደግሞ ስናደርገው ጥርሶቹን እየቀናነሰ ይሄዳል ማለት ነው። ስለዚህ ይሄ ምንድነው? ማኑዋል ሞድ ስንጠቀም የምንጠቀመው የማርሽ አይነት ነው ማለት ነው። ይሄ እንግዲህ ለምን አይነት ቦታ ላይ እንጠቀመዋለን ብንል አንደኛ ከተማ ውስጥ እያሽከረከርን በጣም የተጨናነቀ ቦታ ላይ ስናሽከረክር፣ ወደ ዳገት ስናሽከረክር ጉልበት ብቻ ስንፈልግ፣ ወደ ቁልቁለት ደግሞ ስናሽከረክር መኪናችን በፍጥነት እንዳይሄድብን ወይ ደግሞ ዲያርገን ብናሽከረክር በከፍተኛ ፍጥነት ተሽከርካሪያችን ይሮጥብናል። ስለዚህ ኮንስታንት በሆነ ማርሽ ማሽከርከር ስንፈልግ ማኑዋል ሞዱን እንጠቀመዋለን ማለት ነው። ስለዚህ መቀነስ ስንፈልግ ወደ ማይነስ እየገፋን እንሄዳለን። መጨመር ደግሞ ስንፈልግ ወደ ፕላስ እየጎተትን ወይ ደግሞ እየገፋን እንሄዳለን ማለት ነው። ስለዚህ ይሄ ማኑዋል ሞድ እንለዋለን ማለት ነው። ይሄ አንዳንድ ተሽከርካሪዎች ላይ ነው የሚገኘው። አብዛኛው ተሽከርካሪ ላይ ላይገኝ ይችላል። በሀገራችን ለምሳሌ እነ ሱዙኪ ዲዛይር ላይ፣ ስዊፍት ላይ ይኖራሉ እነዚህ የማርሽ አይነቶች ማለት ነው። ስለዚህ ይሄንን ማኑዋል ሞድ የምንጠቀመው ቁልቁለት ላይ ስናሽከረክር፣ ወደ ዳገት ስናሽከረክር፣ ፍጥነት የማንፈልግበት ጊዜ እንዲሁም የተጨናነቀ ቦታ ላይ ስናሽከረክር ይሄንን ብንጠቀም የትራንስሚሽን ሲስተማችን እንዳይጎዳ ያደርጋል ማለት ነው። ከዛም በተጨማሪ በተለይ ቁልቁለት ላይ ስናሽከረክር ፍሬን ይዘን ከምናሽከረክር በማርሽ አስረን እንድናሽከረክር ይረዳናል ማለት ነው። ይሄ እንግዲህ የሚረዳ ምን አይነት ነው? በእንደዚህ የትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች ላይ ማኑዋል ሞድ ላይ አድርገን ማርሹን ቀንሰን ስናሽከረክር ነው ማለት ነው። ስለዚህ ይሄንን በእንደዚህ አይነት ሁኔታ እንጠቀማለን ማለት ነው። ሌላኛው አንዳንድ ተሽከርካሪዎች ላይ ደግሞ ቢ የሚል ይኖራል ማለት ነው። በተለይ ያሪስ ተሽከርካሪዎች ላይ ቢ ይኖራል። ቢ ማለት ብሬክ ነው ባጭሩ ማለት ነው። ግን ቢ ወይ ደግሞ ብሬክ ስንል ልክ እንደ ዋናው የፍሬን አይነት ተሽከርካሪን ቀጥ አድርጎ ያቆምልናል ማለት አይደለም። ለምሳሌ ልክ ከባባድ ተሽከርካሪዎች ላይ አሽከርካሪዎች በማርሽ አስሬ ወረድኩኝ፣ በማርሽ አስሬ ቁልቁለቱን አሽከረከርኩኝ ሲሉ እንሰማለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪዎች ላይ ቁልቁለት ላይ በምናሽከረክርበት ጊዜ ዲ ላይ አድርገን የምናሽከረክር ከሆነ ተሽከርካሪው በከፍተኛ ፍጥነት ይሄድብናል ማለት ነው። ስለዚህ በዚህ ጊዜ ምን እናደርጋለን? ወደ ቢ ፖዚሽን እንወስደዋለን። ወይ ደግሞ ሎ ሬንጅ ጊርን ይጠቀማል፣ ወይ ደግሞ አነስተኛ ጥርሶችን ይጠቀማል። ይሄ ማለት ምን ማለት ነው? ፍሬን ሳንይዝ ተሽከርካሪያችን ታስሮ ቀስ እያለ ቁልቁለቱን እንዲወርድ ይረዳል ማለት ነው። ስለዚህ እነዚህ እንግዲህ እንደ የተሽከርካሪው አይነት ይኖራል። ለምሳሌ ቢ ያላቸው እነ ያሪስ ቤልታ እነ ያሪስ ኮምፓክት ላይ ቢ ይኖራል ማለት ነው። የነዛን ጥቅም ለምሳሌ ሱዙኪ ላይ እንዴት እናገኝ ብንል ማኑዋል ላይ አድርገን ተሽከርካሪውን ፍጥነቱን ቀንሰን ጥርሶቹን ቀንሰን ማሽከርከር እንችላለን። ዳሽቦርድ ላይ ያሳየናል ጊር 1 ጊር 2 ብሎ። ስለዚህ ጊር 1 ላይ አድርገን እናሽከረክራለን።
ይሄንን ዘዴ ደግሞ አውቶማቲክ ቶርክ ኮንቨርተር ያላቸው ተሽከርካሪዎች ላይ ደግሞ እንዴት እንጠቀም ብንል ደግሞ ኤል ላይ ወይ ደግሞ ሁለት የምትለው ጥርስ ላይ ተጠቅመን ተሽከርካሪውን ፍጥነቱን ገተን ማሽከርከር እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪ ላይ ፍጥነት መጨመር ብንፈልግ ጉልበት ብንፈልግ ልክ እንደ ማኑዋል ተሽከርካሪዎች ተሽከርካሪውን በጥርስ አስረን መውረድ ብንፈልግ እነዚህ ነገሮች መጠቀም እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪዎችን ከማሽከርከራችን በፊት ማርሾቹ ላይ ወይም ደግሞ በማርሾቹ ጎን ላይ ያሉትን ፊደሎችና ቁጥሮች ምን አይነት ትርጉም እንዳላቸው ማወቅ ያስፈልጋል። ፒ ምንድነው? ኤን ምንድነው? አር ምንድነው? ዲ ምንድነው? ሁለት ኤል፣ አንዳንድ መኪኖች ላይ ደግሞ ኤስ፣ አንዳንድ መኪኖች ላይ ደግሞ ቢ፣ አንዳንድ መኪኖች ላይ ደግሞ ፕላስ ኤንድ ማይነስ ይኖራል ማለት ነው። ስለዚህ የነዚህን ፍቾችና ትርጉማቸውን ማወቅ ይኖርብናል ማለት ነው። ይሄንን እንግዲህ በእንደዚህ አይነት ሁኔታ ከተረዳን እጄ ላይ ያለውን አውቶማቲክ ተሽከርካሪ እንዴት ማሽከርከር እንዳለብን እያንዳንዱ ማርሾች እንዴት መጠቀም እንዳለብን አብረን እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። ክቡራን ተመልካቾች ተከታዮች አሁን ደግሞ እነዚህን እንዴት ኦፕሬት እንደምናደርግ እናያለን ማለት ነው። ለመጀመሪያ እዚች ጋር እዚህ ጋር ለምሳሌ ፒ አለ፣ አር አለ፣ ኤን፣ ዲ፣ ሁለት እና ኤል አለ ማለት ነው። እነዚህ ተሽከርካሪዎች ላይ አሁን ይሄንን ተሽከርካሪው ቆሞ ስለነበረ ለረጅም ጊዜ የምናቆም ከሆነ ፒ ላይ እንጠቀማለን። ወደ ኋላ ለማሽከርከር አር ፖዚሽን ላይ እናደርጋለን። ተሽከርካሪውን ለአጭር ጊዜ ለማቆም እንዲሁም ደግሞ ተሽከርካሪው ብልሽት ሲያጋጥመው በዜሮ ማርሽ ለማንከባለል ስንፈልግ ኤንን እንጠቀማለን ማለት ነው። ስለዚህ ለአጭር ጊዜ ማቆም ስንፈልግ ኤን ላይ እናደርጋለን። እንዲሁም ተሽከርካሪው ቢበላሽ ለመጎተት ስንፈልግ ለመግፋት ስንፈልግ ኤን ፖዚሽን ላይ እንጠቀማለን። ሌላኛው ዲ ነው። ዲ ወደፊት ለመንዳት ነው። ተሽከርካሪው 4 ስፒድ አውቶማቲክ ትራንስሚሽን ወይ ደግሞ 5 ስፒድ አውቶማቲክ ትራንስሚሽን ቢሆን ሲቲ ድራይቪንግ ላይ ስንንቀሳቀስ ወይ ደግሞ ኖርማል አልነደር ላይ ዲ አድርገን እንጠቀማለን ማለት ነው። ማርሾቹን እየጨማመረ ይሄዳል። የተሽከርካሪያችን የሞተር ስፒድ እንዲሁም የተሽከርካሪ አጠቃላይ ስፒድ እያየ ጥርሱን እየቀያየረ ይሄዳል። ነዳጅ ስንሰጥና ስንከለክለው ማለት ነው። ነዳጅ ስንሰጠው እየጨመረ ይሄዳል። ነዳጅ ደግሞ ስንከለክለው እየቀነሰ ይሄዳል ማለት ነው። ሁለት ደግሞ ማርሹን ከ1 እስከ 2 ብቻ ለመጠቀም እንጠቀምበታለን። ይሄም እንግዲህ ሎ ሬንጅ የሆኑ ጥርሶችን ብቻ እንድንጠቀም ይረዳናል ማለት ነው። ተሽከርካሪ መጎተት ብንፈልግ እንዲሁም ደግሞ ቁልቁለት ወይም ዳገት ላይ ስናሽከረክር ሁለት እንጠቀማለን። ኤልን ደግሞ ልክ እንደ ከባድ ማርሽ ከፍተኛ የሆነ ጉልበትን ለማግኘት ተሽከርካሪ መጎተት ብንፈልግ ቁልቁለት ላይ ስናሽከረክር መኪናችንን በከፍተኛ ፍጥነት እንዳይሄድብን ኤል ፖዚሽን ላይ እንጠቀማለን ማለት ነው። ሌላኛው ይሄ በተን ነው። ይሄ በተን ጥቅሙ ምንድነው? ተሽከርካሪውን ማርሽ መቀየር ስንፈልግ ከፒ ወደ አር ወይ ደግሞ ከአር ወደ ኤን ከኤን ወደ ዲ መቀየር ስንፈልግ ይሄንን መንካት ይኖርብናል ማለት ነው። ሌላኛው ይሄ ኦዲ የሚለው ነው። ይሄ ክፍል ጥቅሙ ምንድነው? ተሽከርካሪያችንን በከፍተኛ ፍጥነት ማሽከርከር ስንፈልግ ወይ ደግሞ ኦቨርቴክ ለማድረግ ሃይዌይ ላይ ስናሽከረክር የምንጠቀመው ነው። ኦቨር ድራይቭ ልክ እና ያሪስ ኮምፓክት ላይ ያሪስ ቤልታ ላይ ኤስ ሞድ ላይ እንደምንጠቀመው እዚህ ዲ ፖዚሽን ላይ እንዳለ እቺን ኦዲ በተን ስንነካት ተሽከርካሪያችን ኦቨር ድራይቭ ይሆናል ወይንም በከፍተኛ ፍጥነት ማሽከርከር እንድንችል ይረዳናል ማለት ነው። ሌላኛው ደግሞ ሺፍት ሎክ የምትላለች ማለት ነው። ለምሳሌ ተሽከርካሪ አሁን ሞተሩ ጠፍቷል ወይም ደግሞ በኤሌክትሪክ ችግር በባትሪ ችግር አልነሳ ብሎ ከዚህ ቦታ ላይ ማንቀሳቀስ ብንፈልግ ምን እናደርጋለን? እቺን ሺፍት ሎክ እንነካና ይሄንን ማንቀሳቀስ እንችላለን ማለት ነው። ስለዚህ ተሽከርካሪያችን ተበላሽቶ ቢሆን ኤሌክትሪክ ችግር አጋጥሞት መንቀሳቀስ ቢያቅተው ልክ እንደዚህ ኤን ፖዚሽን ላይ አድርገን መኪናውን ማንከባለል እንችላለን። ስለዚህ ሺፍት ሎክን የምንጠቀመው የተሽከርካሪያችን ኤሌክትሪካል ክፍል ወይ ደግሞ በሞተር ላይ ወይንም የኃይል አስተላላፊ ክፍሎች ላይ ወይንም የባትሪ ክፍል ላይ ችግር ኖሮ ይሄንን ማንቀሳቀስ ስለማንችል ሞተር ካልተነሳ ማንቀሳቀስ ስለማንችል እቺን ሺፍት ሎክ ተጭነን ይሄንን ማንቀሳቀስ እንችላለን ማለት ነው። ስለዚህ ሺፍት ሎክ የምታገለግለው ተሽከርካሪው ሲበላሽ ነው። አሁን እንደምታዩ ሺፍት ሎኩን ለቅቄዋለሁ። አሁን በምንም አይነት መልኩ አይንቀሳቀስም ሞተር እስካልተነሳ ድረስ ማለት ነው። ወይንም ይሄ ስነቅለው ሞተር ኦሬዲ ጠፍቷል። ስለዚህ አሁን መንቀሳቀስ አይችልም። ነገር ግን ይሄንን ማንቀሳቀስ ብፈልግ እንደምታዩት ሞተሩ ጠፍቷል፣ ቁልፍም የለም። ስለዚህ በዚህ ጊዜ ምን አደርጋለሁ? እቺን ሺፍት ሎክ ጫንና እቺን ልክ በእንደዚህ አይነት ሁኔታ አንቀሳቀስና ተሽከርካሪውን ወደ ጥገና ቦታ ማስኬድ እንድንችል ይረዳናል ማለት ነው። ስለዚህ እቺን ሺፍት ሎክ በእንደዚህ አይነት ሁኔታ እንጠቀማለን። ስለዚህ እነዚህ ተሽከርካሪዎች ላይ እነዚህ ምርጫዎች አሉ። ሺፍት ሎክ አለ፣ ይሄ ኮንትሮል በተን እና ኦዲ አለ ማለት። ስለዚህ አጠቃቀማቸው ይሄንን ይመስላል ማለት ነው። አሁን እንግዲህ ለማሽከርከር ልንነሳ ነው። ለማሽከርከር ስንነሳ እንግዲህ ቁልፋችንን እናስገባለን፣ ወንበራችንን ማስተካከል አለብን፣ ቤልት እናስራለን፣ መስታወቶቻችን በትክክል እንደሚያሳዩን በስፖኪዋችን እናያለን። ከዚህ በኋላ ምን እናደርጋለን? አንዳንድ መኪኖች ሞተር ለማስነሳት እግር ፍሬን መርገጥ አለብን ማለት ነው። ስለዚህ ፍሬን ረግጠን ምን እናደርጋለን? ቁልፍ እናስነሳለን ማለት ነው። አንዳንድ ተሽከርካሪዎች ላይ
ፍሬን ካልተረገጠ ሞተር ላይነሳ ስለሚችል ስለዚህ ፍሬን ረግጠን ሞተር እናስነሳለን። ከዚህ በኋላ እንግዲህ ማርሹን መቀየር እንፈልጋለን። አሁን መቀየር ፈልገን እቺ በተናንም ነክተን ብንሞክር አልሄድም ይለናል። ኦሬዲ ሞተር ተነስቷል። ምን መደረግ አለበት? የእግር ፍሬን መረገጥ አለበት ማለት ነው። ልክ ሲረገጥ ነው ይሄ የሚንቀሳቀስልን ማለት ነው። ስለዚህ መጀመሪያ ይሄንን ከማንቀሳቀሳችን በፊት ፍሬን እንረግጣለን። ከዛን አሁን አር ስናረግ ተሽከርካሪያችን ወደ ኋላ መሄድ ይጀምራል ማለት ነው። እንደምታዩት መኪናችን እየሄደ ነው። ስለዚህ ወደ ኋላ መሄድ ስንፈልግ አር ላይ እንጠቀማለን። ከዛን አቆመን። ይሄንን ካቆመን በኋላ ኒውትራል እናረጋለን። ለአጭር ጊዜ የምናቆም ከሆነ ማለት ነው። ለረጅም ጊዜ ደግሞ የምናቆም ከሆነ እዚሁ ኒውትራል ላይ እንዳለ የእጅ ፍሬናችን እንስብና ይሄንን ወደ ፓርኪንግ ላይ እንወስደዋለን ማለት ነው። አሁን ወደፊት መንዳት ፈለግን ሃዛርዳችን እናጠፋለን። ፍሬቻችን እናበራለን። ስፖኪዮ እናይና ፍሬን እንደዚህ ከረገጠን በኋላ እቺ ማርሻችን ምን እናደርጋለን? ወደ ዲ ፖዚሽን እናደርጋለን። ዲ ፖዚሽን ካደረግን በኋላ እጅ ፍሬናችንን እናወርዳለን። ስፖኪዮአችንን በትክክል እናይና ነፃ መሆኑን ካረጋገጠን በኋላ እንቅስቃሴ እንጀምራለን ማለት ነው። ስለዚህ በእንደዚህ አይነት መልኩ እናንቀሳቀሳለን። አሁን እንደምታዩት ዲ ፖዚሽን ላይ ነው። ወደ 2 መቀየር ይችላል፣ ፍጥነቱ አነስተኛ ስለሆነ ማለት ነው። ወደ ኤልም መቀየር ይችላል። እነዚህ ተመሳሳይ ናቸው ማለት ነው። ኤል 2 አሁን ኤል ላይ ያለው 2 ከዛ ደግሞ ዲ እነዚህ ተመሳሳይ ስለሆነ እዚሁ ጋር ሳይቆሙ መቀየር ይችላል። ወደ አር ፖዚሽን ግን መቀየር ስፈልግ ምን አደርጋለሁ? መኪናው ሙሉ በሙሉ በፍሬን ቀጥ ብሎ መቆም አለበት ማለት ነው። ከዛ በኋላ ነው ኤን አድርጌ ወደ ኋላ ማርሽ አድርጌ ወደ ኋላ የማሽከረክረው ማለት ነው። ስለዚህ ከኋላ ወደፊት ወይም ደግሞ የተንቀሳቀሰ ያለውን ተሽከርካሪ ማቆም ስንፈልግ ሙሉ በሙሉ መኪናው መቆም አለበት። አሁን ወደ ኋላ እየሄድን ነበረ፣ ወደፊት መሄድ ስንፈልግ ልክ እንደዚህ ሙሉ በሙሉ መኪናው መቆም አለበት። ከዛ ነው ወደፊት የሚሄደው ማለት ነው። መቆም ብፈልግ ደግሞ ምን አደርጋለሁ? ልክ እንደዚህ እያሽከረከርኩኝ ያለ መቆም ብፈልግ ምን አደርጋለሁ? ከዲ ኤን አደርግና እጅ ፍሬን መሳብ አለበት። ልክ መኪናው ሙሉ በሙሉ በእጅ ፍሬን መቆሙን ካረጋገጥን በኋላ የእግር ፍሬናችንን ለቀን መቆሙን ካረጋገጥን በኋላ ወደ ፒ ፖዚሽን እንወስዳለን ማለት ነው። በፒ መቆም ይችላል፣ ግን የእጅ ፍሬኑ ሊያግዘው ይገባል ማለት ነው። ስለዚህ ስንቆም ይሄ ነው። አሁን ከቆምንበት ቦታ መነሳት ስንፈልግ ፍሬን ረግጣለሁ፣ የፊት ማርሽ አስገባለሁ ወይንም ዲል ያደርጋለሁ፣ እጅ ፍሬን አወርድና ፍሬቻዬን አይቼ ልክ በእንደዚህ አይነት ሁኔታ አሽከረክራለሁ ማለት ነው። ስለዚህ አሁን ከቆምንበት ቦታ እየተነሳን ነው። ፍሬቻችን አይተናል፣ መንገዱ ነፃ መሆኑን አረጋግጠናል። አሁን አሽከረክራለን። መሪ በሁለት እጅ ይዘን እግራችን አሁን ያለው ነዳጅ ላይ ነው እንደምታዩት። ይሄ ተሽከርካሪ ለምሳሌ በጣም ቁልቁለት ሲያጋጥመን ምን እናደርጋለን? ፍጥነታችንን የተወሰነ እንቀንስና ምን እናደርጋለን? እቺን ይዘናት ወደ 2 እንወስደዋለን ማለት ነው። አሁን ፍጥነቱን ይቀንስልናል። እስከ 2ኛ ማርሽ ብቻ ነው የሚጠቀመው፣ 3ኛ 4ኛ ማርሽን አይጠቀምም ማለት ነው። ይሄ ተሽከርካሪ ደግሞ እያሽከረከርን እያለ ዳገት ደግሞ ሲያጋጥመን ምን እናደርጋለን? ወይ ደግሞ አደገኛ ቁልቁለት አጋጥሞን ከኛ ቁጥጥር ውጪ ወይ ደግሞ ፍሬንን ወደ መጠቀም እንዳንሄድ አሁን ዲ ላይ ወይንም 2 ላይ ካለ ወደ ፍሬን መጠቀም እንሄዳለን። ስለዚህ ያ እንዳይሆን ምን እናደርጋለን? መኪናችንን ፍጥነቱን በደንብ አድርገን እንገለውና ወደ ኤል ፖዚሽን አድርገነው ቀስ እያለን እንሄዳለን ማለት ነው። አሁን የፈለገ ቁልቁለት ቢሆን አስሮት ነው የሚወርደው፣ ወይ ደግሞ ልክ እንደ ብሬክ ነው ማለት ነው። ቁልቁለት ሲወረድ በማርሽ አስሮ ልክ እንደሚወረድ ኤል ላይ እናደርጋለን ማለት ነው። ከዛ ቦታ ላይ ደግሞ ስንጨርስ ምን እናደርጋለን? 2 እናደርጋለን። በ2 የተወሰነ ከሄድን በኋላ ደግሞ ወደ 3ኛ ወይ ደግሞ ወደ ዲ ፖዚሽን ላይ እንቀይረውና ኖርማል አነዳዳችን እንከተላለን። አሁን በዚህ ጊዜ ነዳጅ ስንሰጠው ይፈጥናል፣ ነዳጅ ስንከለክለው ደግሞ ፍጥነቱን እየቀነሰ ይሄዳል ማለት ነው። መቆም ደግሞ ስንፈልግ ምን እናደርጋለን? ፍሬቻ አብርተን ዳር እንይዝና ምን እናደርጋለን? እቺን ኤን ፖዚሽን ላይ እናደርጋለን። ከዛ እጅ ፍሬን እንስብና በእጅ ፍሬን ላይ መቆሙን ካረጋገጥን በኋላ የእግር ፍሬን ለቀን ወደ ፒ ፖዚሽን እንቀይራለን ማለት ነው። ስለዚህ መቆምና መነሳት እንዲሁም ማሽከርከር በእንደዚህ አይነት ሁኔታ እናደርጋለን ማለት ነው። እስቲ አንዴ ደግሞ እንሂድ። ፍሬን እናፍናለን፣ ዲ ላይ እናደርጋለን፣ እጅ ፍሬናችን አወረድን፣ ስፖኪዮ አየን፣ ነፃ መሆኑን ካረጋገጥን በኋላ ልክ በእንደዚህ አይነት ሁኔታ እንነሳለን ማለት ነው።
ክቡራን ተመልካቾችና ተከታዮች አሁን እያሽከረከርን ያለ ለምሳሌ ተሽከርካሪያችን በዲ ፖዚሽን ላይ ሆኖ እያሽከረከርን ነው። አሁን ኦዲን መጠቀም ስፈልግ ወይ ደግሞ ኦቨርድራይቭን ስጠቀም ልክ ባውራጣቴ አሁን በምስሉ ላይ የምትመለከቷት ምልክት በተኗን እነካታለሁ ማለት ነው። በዚህ ጊዜ ዳሽቦርድ ላይ ኦዲ ኦፍ የሚል ያሳየናል ማለት ነው። ኦዲ ኦፍ ማለት ኦዲን አብርተሃል ኦፍ አድርገው እያለን ነው። ነገር ግን አሁን ላይ ተሽከርካሪ መቅደም ፈለኩኝ ወይም ደግሞ በሃይዌይ ላይ በመናሽከረክርበት ጊዜ ከፍተኛ ፐርፎርማንስ እንድናገኝ ኦዲ ፖዚሽንን እንነካታለን ማለት ነው። ስለዚህ ይሄን ካደረግን በኋላ እናሽከረክራለን። ነገር ግን ተሽከርካሪ ከቀደምን በኋላ ወይ ደግሞ የምንፈልግበትን ቦታ በከፍተኛ ፍጥነት ካለፍን በኋላ ኦዲ ኦፍ አድርገን ነው መንዳት ያለብን ማለት ነው። ኦን አድርገን የምንነዳ ከሆነ የተሽከርካሪያችን ነዳጅ በከፍተኛ ሁኔታ ያልቅብናል። ስለዚህ ኦዲን እናጠፋና ወደ ዲ አድርገን እናሽከረክራለን ማለት ነው። ክቡራን ተመልካቾችና ተከታዮቼ አሁን እንደምታዩት መንገዱ እዚህ ጋር እጅግ በጣም የተዘጋጋ ነው፣ ሊያስቆመን ይችላል። ስለዚህ ልክ እንደዚህ ስንቆም ዲ ላይ አድርገን መተው የለብንም። እቺን ኤን ፖዚሽን ላይ አድርገን የእግር ፍሬን እናግዘዋለን፣ ወይም ደግሞ የእጅ ፍሬን ከያዘ ልክ በእንደዚህ አይነት ሁኔታ እንለቀላለን። አሁን እየተንቀሳቀሰ ነው ተሽከርካሪ፣ ዲ ላይ እናደርጋለን፣ እጅ ፍሬናችን አውርደን ልክ እንደዚህ እንጠጋለን ማለት ነው። አሁንም እንደምታዩት ተሽከርካሪ ፊት ለፊታችን ስለቆመ ዲ ላይ አድርገን ፍሬን ይዘን መቆም የለብንም። ተሽከርካሪው ትራንስሚሽን ሲስተም ውስጥ ያሉት ክለች ሲስተሞች ስለሚጎዱ ምን ማድረግ አለብን? ኤን ፖዚሽን ላይ ዳሽቦርድ ላይም እዚህ ጋር የሚያሳየናል። ኤን ፖዚሽን አድርገን ወይ በእግር ፍሬን ወይም ደግሞ በእጅ ፍሬን እናግዘዋለን ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ እንቆማለን። ረጅም ሰዓት ደግሞ የምንቆም ከሆነ እቺን ፓርኪንግ ላይ እናደርጋለን ማለት ነው። ስለዚህ ረጅም ጊዜ ለመቆም ኤን ደግሞ አጭር ጊዜ ለመቆም እንጠቀማለን ማለት ነው። አሁን መንገዱ ስለተዘጋ ልክ በእንደዚህ አይነት ሁኔታ አድርገን እንቆማለን፣ ፍሪ የሆነ ነገራችን ማለት ነው። ነገር ግን ለአጭር ጊዜ ግን በአጭር ደቂቃው ተሽከርካሪው የሚነሳ የሚቆም ግን ከሆነ ምን እናደርጋለን? እቺን ኤን ፖዚሽን ላይ አድርገን በእጅ ፍሬን ወይ ደግሞ በእግር ፍሬን እናግዘዋለን ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ እንቆማለን፣ ስንነሳም እንደዛው ማለት ነው።
ስንነሳም ጥንቃቄ አድርገን አሁን ተሽከርካሪዎች የተንቀሳቀሱ ስለሆነ ዲ ላይ እናደርጋለን። እጅ ፍሬናችን አውርደን ልክ በእንደዚህ አይነት ሁኔታ እየተጠጋን እንሄዳለን ማለት ነው። መብራት የሚያስቆመን ቦታ ላይ ወይ ደግሞ የተጨናነቀ መንገድ ያለበት ቦታ ላይ ስናሽከረክር ልክ በእንደዚህ አይነት ሁኔታ እናሽከረክራለን ማለት ነው። ክቡራን ተመልካቾችና ተከታዮቼ እንዳያችሁት እንግዲህ የአውቶማቲክ ተሽከርካሪ በተለይ አሁን ያየነው የአውቶማቲክ ቶርክ ኮንቨርተር የሚጠቀሙ የተሽከርካሪ አይነቶች አነዳዳቸው ይሄንን ይመስላል ማለት ነው። ሌሎችም አውቶማቲክ ትራንስሚሽን ያላቸው የተሽከርካሪ አይነቶች ከዚህ የተለየ አነዳድ አይኖራቸውም ማለት ነው። ምናልባት በመግቢያችን እንደተነጋገርነው ኤስ ሊኖራቸው ይችላል፣ ቢ ሊኖራቸው ይችላል፣ ፕላስ ኤንድ ማይነስ ሊኖራቸው ይችላል። አንዳንድ መኪኖች ላይ ደግሞ ፓርኪንግ ላይኖር ይችላል ማለት ነው። ስለዚህ ይሄን እንግዲህ ለማሽከርከር ቀጥታ መኪናውን ሄደን ከማሽከርከራችን በፊት ጥቅማቸውን በኦፕሬሽናል ማኑዋል ማየት ያስፈልጋል ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን ላይ የሚገኙት ፊደሎችና ቁጥሮች ጥቅማቸውን እንዲሁም አነዳድ ይህንን ይመስላል ማለት ነው። እንግዲህ አውቶማቲክ ተሽከርካሪ ማሽከርከር ቀላል ነው ይባላል አብዛኛውን ጊዜ ማለት ነው። ቀላል የሚሆነው ግን መች ነው? እነዚህ ነገሮች በአግባቡ ስናቅ ማለት ነው። አውቶማቲክ ተሽከርካሪ ምንድነው? ስንት አይነት አውቶማቲክ ተሽከርካሪዎች አሉ? ለነዚህ አውቶማቲክ ተሽከርካሪዎች ምን አይነት ጥንቃቄ ማድረግ አለብኝ? እንዲሁም እንዴት ማሽከርከር አለብኝ? የትኛው ፊደል ለምን እጠቀማለሁ የሚለው ነገር ስናቀው አውቶማቲክ ተሽከርካሪ ከማኑዋል ተሽከርካሪ የተሻለ ሴቭ እና ምቹ እንዲሁም ደግሞ እጅግ በጣም ቀላል ተሽከርካሪ አይነቶች ናቸው ማለት ነው። ስለዚህ መጀመሪያ ግን ማወቅ ይኖርብናል። ይሄንን ካወቅን የሞተር ክፍላችን ሳይጎዳ፣ የትራንስሚሽን ሲስተማችን ሳይጎዳ፣ የብሬኪንግ ሲስተማችን ሳይጎዳ ማሽከርከር እንችላለን ማለት ነው። እነዚህ ነገሮች ደግሞ አልተጎዱም ማለት ጤናማ ናቸው ማለት ዋነኛው ዓላማ አደጋን ተከላክለን ማሽከርከር እንችላለን ማለት ነው። ይሄ ሁሉ እንግዲህ የምናወራው ምንድነው አደጋን ተከላክለን ማሽከርከር እንድንችል ነው ማለት ነው። ስለዚህ ከዚህ ቀደም የሰራኋቸው ቪዲዮዎች ላይ አውቶማቲክ ተሽከርካሪ ምንድነው፣ ስንት አይነት አውቶማቲክ ተሽከርካሪዎች አሉ፣ ለአውቶማቲክ ተሽከርካሪ ምን አይነት ጥንቃቄ ማድረግ አለብን፣ የየትኞቹ ተሽከርካሪዎች የየትኛውን አውቶማቲክ ትራንስሚሽን አይነት ይጠቀማል ብዬ የሰራኋቸው 3 ቪዲዮዎች አሉ። ይሄኛው 4ኛ ቪዲዮ ነው ማለት ነው። ስለዚህ እነዚህን ቪዲዮዎች በአግባቡ ከተረዳን የትኛው ተሽከርካሪ የትኛውን አውቶማቲክ ተሽከርካሪ አይነት ይጠቀማል፣ የትኛውን አውቶማቲክ ተሽከርካሪ ደግሞ ለየትኛው አገልግሎት መጠቀም እንችላለን፣ እንዴት ማሽከርከር እንችላለን የሚለውን ነገር እናውቃለን ማለት ነው። ይህ ከሆነ ፐርፌክት የአውቶማቲክ ተሽከርካሪ አሽከርካሪ መሆን ይቻላል ማለት ነው። ስለዚህ እነዚህን ቪዲዮዎች በአግባቡ መከታተልና ማየት ያስፈልጋል። አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።